ድል አለ በስም ድል አለ በቃል ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል። እንዴት ደስ እንደሚል እኮ ብታውቁ። ማርያምን ምንም ትሁን ደሳሳም ሆነች የክራይ የራሳችሁ ቤት ኖሯችሁ በጠዋት ተነስታችሁ ጸሎት አድርጋችሁ ቁርስ ሰርታችሁ ምሳ ቋጥራችሁ ቤታችሁን ጽድት አድርጋችሁ ቦርሳችሁን ይዛችሁ ስራ እንዳይረፍድ ታክሲ ለመሰለፍ በጠዋት ተፍ 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 ስትሉ ሚካኤልን ያለውን ደስታ ጠይቁኝ። የምር አስቡት። ይህም እኮ የመጣው በለውጥ ነው። ከዛሬ ምናምን ዓመት በፊት ማናችንም ተከራይቶ የሚኖር ስራ ያለው ሰው እናውቅ ይሆናል እንጂ እኛ አይደለንም ነበር። ዛሬ ግን እድሜያችን ደርሶ ህይወትን እየተጋፈጥን ነው። ያለ ማንም እርዳታ ለመቆም ጥረት እያደረግን ነው። ረዥሙ ጉዞ እየዳህንም ቢሆን እየተራመድን ነው። ወጣት ሆናችሁ እዚህ ላይፍ ላይ ያላችሁ በራሳችሁ ልትኮሩ ይገባል። ኑሮ ከእጅ ወደ አፍ ቢሆንም ብሩን ስታገኙ ምን ልታደርጉ እንደምትችሉ ግን አሁን አውቃችኋል። ምክንያቱም ልቤ የሚገዛው በእድሜ ሳይሆን በመከራ ነው። በሰው ተቀጥራችሁ የምትለፉ አረብ ሀገር በባዕዳን ርስት የምትታገሉ ለግል ስራችሁ ላብና ደማችሁን የምትገብሩ ዝቅ ብላችሁ የቀን ስራ የምትሰሩ በትምህርት ነገ የተሻለ ሰው ለመሆን የምትጥሩ ሁሉ ደግሞ እናንተ ጽድ ያላዳናችሁ ዛሬ የፈለጋችሁበት ባትደርሱም እስከ ተራመዳችሁ መዳረሻችሁ ሩቅ አይደለም። ስሙኝማ፣ የቸገረንም ስላለን ነው፣ የራበንም ስለቆየን ነው፣ የደበረንም እየኖርን ስለሆነ ነው፣ የታመምነውም የደም ዝውውራችን ልብ ምታችን ስላልቆመ ነው። ብንሞት ይሄ ሁሉ ነበር? በፍጹም አባቴ፣ ድል ከፊታችን አለ። አሸንፈን እናወራለን። ለአሁኑ እንበርታ። አይዞሽ አይዞህ እንባባል። ለምትወዱት ሰው ሜንሽን በማድረግ አይዞ በሉት፣ አይዞሽ በሏት። እውነቴን ነው የምላችሁ፣ በእግዚአብሔር ስም የበረታ ሁሌም ድል በእጁ ናት። ደህና ምሽልኝ።